ሰላም ውድ የራይዝ ዊዝ ቤዚ ቻናል ተከታታዮች እንደምን ቆያችሁኝ? ዛሬ እንግዲህ በቀጣይ ቪዲዮ መጥቻለሁ። ዛሬ ብናወራው ስለ ሌቨሬጅ ነው። ኮሜንት ላይ በጻፋችሁልኝ መሰረት ስለ ሌቨሬጅ ስሪ ብላችሁ አንዳንዶቻችሁ ጠይቃችሁ ነበር እና በሱ መሰረት ዛሬ ስለ ሌቨሬጅ እናወራለን ማለት ነው። ሁላችሁ ሰብስክራይብ አድርጋችሁ ስለምትጀምሩ በጣም ከልብ አመሰግናለሁ። ለሌሎች መዳረስ ስላለበት ማለት ነው። እንግዲህ ምንም አይነት አስተያየት በቀጣይ ደግሞ እንድሰራላችሁ የምትፈልጉት ቶፒክ ካለ በድምጽ ብልጫ ስለዛ ቶፒክ ቅድሚያ እሰራለሁ ቪዲዮ ማለት ነው። እስካሁን ያለው አመጣጥ ደግሞ ከተመቻችሁና አሪፍ ከሆነ ግሬት ብላችሁ ኮሜንት ላይ ጻፉልኝ። አሁን ወደ ቶፒካችን እንገባለን ማለት ነው። እሺ ሌቨሬጅ ምንድን ነው? ሌቨሬጅ ማለት በፎሬክስ ወይ ደግሞ በትሬዲንግ ዓለም ውስጥ ሌቨሬጅ ማለት ብሮከራችን የምንጠቀመው አካውንታችንን ብራችንን ከተን ትሬድ እንድናደርግ የሚያደርገን ብሮከር አለ አይደለ? ያ ብሮከር በከፍተኛ መጠን ወይ ደግሞ አቅም ያለው ትሬድ እንድናደርግ የሚያመቻችልን እድል ብለን ልንወስደው እንችላለን። ምን ማለት ነው? ለምሳሌ እኔ የመቶ ብር አካውንት ቢኖረኝና 1 to 100 ሌቨሬጅ ብጠቀም ያ $100 $10,000 አቅም አለው ማለት ነው። ምክንያቱም የተጠቀምኩት ሌቨሬጅ ብሮከሬን እስከ 1 to 500 ከዛም በላይ ያላቸው ብሮከሮች አሉ እና እኔ ብሮከሬ ጋር ተነጋግሬ የሚፈልገው ወይ ደግሞ ራሴ ቹዝ አድርጌ 1 to 100 ነው የምፈልገው ሌቨሬጅ ብዬ ጠይቀዋለሁ። ብሮከሬ ደግሞ በዛ መሰረት እኔ ያስገባሁት 100 ብር ከሆነ ያ 100 ብር ልክ እንደ $10,000 አቅም ያለው ንግድ እንድነግድ ያደርገኛል። በትርፉ በኪሳራው ሴም ነው ማለት ነው። ስለዚህ ሌቨሬጅ ማለት ብሮከራችን በከፍተኛ መጠን ያለንን ገንዘብ በከፍተኛ መጠን እንድንገበያይ የሚያመቻችልን ወይም የሚሰጠን እድል ነው ማለት ነው። ግን መርሳት የሌለብን ነገር አንድ ትልቅ ነገር አለ። ምንድነው እሱ? ሌቨሬጅ ጥሩ እድል ቢሆንም እንደዛው ልክ ደግሞ በጣም ሪስኪና አደገኛ ነው። ምክንያቱም ትርፋችን ሀይ እንደሚሆነው ሁሉ ኪሳራችንም ደግሞ የዛን መጠን በጣም ሀይ ይሆናል ማለት ነው። ስለዚህ ሁልጊዜም በትሬዲንግ ዓለም ላይ እስካሁን እንደምናገረው በጣም በጥንቃቄ ሎት ሳይዝ በጣም በተመረጠ ሌቨሬጅ ነው ትሬድ ማድረግ ያለብን ማለት ነው። ምክንያቱም ሁሌ ዊን አናደርግም። ጋምብሊንግ እንዳይሆን ግሪድ ምናምን የሚባሉትን ነገሮች ስለ ሳይኮሎጂ ስንማር በደንብ እንማማራለን። ስለዚህ የምንመርጠው ሌቨሬጅ ከብሮከራችን የምንመርጠው ሌቨሬጅ ከአካውንታችን ጋር አጌንስት ቢሄድብን ማርኬቱ ብሎ እንዳንሆን ወይ ደግሞ አካውንታችን እንዳይዘጋ ወይ ደግሞ እንዳይፈነዳ በሚሆን መልኩ ነው አመጣጥነን መውሰድ ያለብን ማለት ነው። ስለዚህ $100 ለምሳሌ ያው በምስል ሞር አሳያችኋለሁ። $100ን 1 to 1 ብጠይቅ እኔ ብሮከሬ 1 to 1 ቢያደርግልኝ ሌቨሬጅን $100 ግን ብሩ አይጨምርም። $100 ነው አካውንት ላይ ያለው፣ ምንም ብሩ የሚጨምረው ነገር የለም። ግን ትሬድ ሳደግ መጠኑ $10,000 መጠን ያለው አቅም ያለው ትሬድ ነው የማደርገው ማለት ነው። ጀስት እንደ ብድር ማለት ነው እና እንደዛ ነው የሚያደርግልኝ። ስለዚህ በዛ ብር ግን ሳተርፍም ጥሩ አተርፋለሁ፣ ስከስርም ደግሞ ሴም ነው በጣም እከስራለሁ ማለት ነው። 1 to 500 ላርገው ብል ደግሞ $50,000 አቅም ያለው $100 ኖሮኝ ግን $50,000 አቅም ያለው ትሬድ ነው ማድረገው ማለት ነው። ብሮከሩ የሚሰጠኝ እድል ነው ይሄ ማለት ነው። ስለዚህ እንግዲህ ያው በቻርት ላይ ወይ ደግሞ ትንሽ በምስል ላሳያችሁ ሞክራለሁ። እሺ ስለዚህ ሌቨሬጅ ማለት በትንሽ የካፒታል ያው ትልቅ የንግድ አቅም ወይም መጠንን ትሬድ እንድናደርግ የሚሰጠን ብሮከራችን የሚሰጠን ብድር ነው ብለን ካልን ያው እኔ አካውንቲንግ ከፍቼ ላሳያችሁ ምን ማለት እንደሆነ። አሁን ለምሳሌ እዚህ ጋር 1 to 30 አለ፣ 1 to 50 አለ፣ 1 to 100 አለ። ምን ማለት ነው ይሄ? 1 to 30 የ100 ብር አካውንት ቢኖረን
የ100 ብር አካውንት ቢኖረን የ$3000 ያህል መጠን መነገድ እንችላለን ማለት ነው። አዲስ ለሆናችሁ ወይ ደግሞ ስለ ብሮከር ለማታውቁ ብሮከር ማለት ትሬደርን ከፎሬክስ ገበያ ጋር የሚያገናኝ ድርጅት ወይ ኩባንያ እንደማለት ነው። ለምሳሌ ያው ሰምታችሁም ታውቃላችሁ ያስባለሁ ኤክስነስ፣ ሲፒአይ፣ አይሲ ማርኬት፣ ፔፐርስቶን የሚባሉ ብሮከሮች አሉ እና እኛን ከማርኬቱ ጋር የሚያገናኙን የምንገናኘው በእነሱ ምክንያት ነው፣ በእነሱ አማካኝነት ነው ማለት ነው። ስለዚህ እነዚህ ብሮከሮች እንደዚህ አይነት እድልን ወይ ደግሞ እንትን ያመቻችሉናል ማለት ነው። ስለዚህ እኔ አሁን 1-30ን ከመረጥኩኝ ምን እያልኩኝ ነው? የ100 ብር አካውንት ቢኖረኝ የብሮከሩ የ$3000 ያህል መጠን ያለው ንግድ እንድቆጣጠር እድል ይሰጠኛል ማለት ነው። 1-50 ከሆነ ደግሞ የ$5000 ያህል አቅም ያለው $100 ባስገባም አካውንቴ ላይ ያለው $100 ቢሆንም አቅሙ ግን የ$5000 የሚያክል አቅም ይዤ ነው ትሬድ የማደርገው ማለት ነው። እነዚህ ተመራጭ ናቸው። 1-30 እና 1-50 ለሪስካቸውም አሪፍ ነው። በእነዚህ አሁን $100 አካውንት ኖሩን በእነዚህ ትሬድ ብናደርግ ሪስካቸው ለስ ስለሆነ አሪፍ ነው። 1-100 ሲሆን ደግሞ ያው የ$10000 መጠን ያለው ትሬድ እያደረግን ነው ማለት ነው። እንድንቆጣጠር ብሮከራችን እድል ሰጥቶናል ወይ ደግሞ እኛ ተጠቅመነዋል ማለት ነው። አንሊሚትድም ደግሞ ይባላል። አንዳንድ ብሮከሮች አንሊሚትድ አክሰስ ይሰጣሉ። ግን እንደፈለግን ያ ማለት እንደፈለግን ትሬድ ማድረግ እንችላለን ወይ ደግሞ አንሊሚትድ ይሰጠናል ማለት ሳይሆን ብሮከሩ የሚሰጠን የራሱ የሆነ ሩል አለው እና እነዚህ ህጎቹ ደግሞ እንደ አካውንታችን አይነት፣ እንደ ምርቱ፣ እንደ መጠኑ ሊቀያየር ይችላል። ስለዚህ ከብሮከራችን ጋር የሚሰጠንን ሩል በመከተል አንሊሚትድም ትሬድ ማድረግ ይቻላል ማለት ነው። ለብሮከራችሁ ተመጣጣኝ የሆነ አቅም ያለው አካውንት ካላችሁ እነሱ የሚሉትን ወይ ደግሞ የሚፈቅዱትን አይነት ህጎች ከተከተላችሁ አንሊሚትድ የሚሰጡ ብሮከሮች አሉ ማለት ነው። ስለዚህ በአጭሩ ሌቨሬጅ ማለት ይሄን ይመስላል። ትንሽ ካፒታል ኖሩን ተለቅ ባለ የብር መጠን ወይ ደግሞ አቅም ማርኬቱን እንድንቆጣጠር ወይ ትሬዱን እንድንቆጣጠር የሚያስችለን እድል ነው ማለት ነው። ስለዚህ ሌቨሬጁ በበዛ ቁጥር ሪስካችንም እንደዛው እየበዛ ነው የሚሄደው ማለት ነው። አካውንታችን እናጣለን። በቃ አጌንስት ሲመጣ ሙሉ ለሙሉ አካውንታችን የማጣት ከማርኬቱ ውጪ እንሆናለን ማለት ነው። ስለዚህ ነው ሪስክ ማኔጅመንት በጣም አስፈላጊ የሚሆነው። ስለዚህ ተከታታዮች እንግዲህ በተቻለኝ አቅም ሌቨሬጅን ለማብራራት ሞክሬያለሁ። ምንም አይነት ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ